የአእምሮ ጉዳት ስለሚደርሰን በውጭ ሀገር ያለን ምን እንደሚያስፈልገን እየተመካከር በልጆቻችን ስም ጥሩ ነገር እየሰራን በእነሱ ስም አንድ እናት በቅርቡ ደውላ ምን ልርዳሽ የምሰሪው ስራ ሁሉ በጣም ገረመኝ እኔ ግን በልጄ ስም ምን ነገር ማድረግ አልቻልኩም ምን ልርዳሽ ብላ አንድ እናት ጠየቀችኝ ምንም ልላሽ አልፈልግም በዳንኤል ስም ብቻ ሻማ ያበራሽ ሻማሽን አብርተሽ ፕሬ አርጊና ፈንድ አግኝቼ ሌላ ልጆች ሌላ ዳንኤሎች እንዳመጣ ብዬ ነው የነገርኳት she's still struggle ከኔ ጋር ሆና ነጭ ናት አንዳንድ ጊዜ የውጭ ዜጎች የሚሰማቸው ስሜት ያወጡታል የኛ ዜጋ ግን አያተነፍሰውም ኢሞሽናል ነኝ ሳስበው ዘላለማዊ ቁስል አለኝ ዘላለማዊ ቁስሌን ግን ያዳነኝ ዳንኤ እነዚህ ልጆች በሱስም ስለሆነ የሚመገቡት ያሉ በሱስም ስለሆነ የተጠለሉት ባለንበት ሆነን አንድ ልጅ ያነሳልና ከእግዚአብሔር ጋር በመሆን እግዚአብሔር ያክብርልኝ ወገኖቼ ባላችሁበት ሆናችሁ በዩቲዩብም በፌስቡክም በፈለጋችሁትን ቦታ ፈልጋችሁ www.daniel.net ካላችሁ ወይም ደግሞ በስልክ ቁጥሩ እዛ ውስጥ ያለውን ካያችሁት ሁሉ ነገር ታገኙታላችሁ በስሙ ሙሉ ስሙ ዳንኤል ፋውንዴሽን ነው አይደለ ግን እዛ www.daniel.net ዳንኤል ፋውንዴሽን.net ብትሉት ዳንኤል ፋውንዴሽን ብትሉ ዳንኤል ፋውንዴሽን.net ብትሉትን ባጭሯን ይወጣል ፍላጉ ይሄ የሱ የዳንኤል ፍላግ ይሄ ነው እቺ በነጭ ያለችው እቺን የምታዩት ጥቁር ቀይና ይሄ ሙሉ ይሄኛው ቀይ ነው ይሄ ነጭ ያረኩት ለብራይትነስ ነው ፓነሩ ላይ ዳንኤል.net ስትሉ ግን ጥቁር ናት ለምንድን ነው ቀይ በጥቁር የኢትዮጵያ ናት ከደም አልወጣችም ከደም የምናወጣት ከለቅሶ የምናወጣት እኛ ራሳችን ደግሞ በቃ እንዲለን ለፈጣሪያችን እየለመን እየተባበርን ዘርን ሳናወራ ሃይማኖትን ሳንጨምር እችን ሎጎ ያያል እንጽናና ይሄ ደም ወደ ሰማያዊ እንቀይረው በእግዚአብሔር ስም ለምናችኋለሁ ባለንበት ሆነን ተረዳተን ህዝባችንን ከረዳን ለሞቱትን ለተጎዱትንም ላሉትን በህይወት እናቶቻችንን ተስፋ እንሆናቸው ብዬ እለምናችኋለሁ በጣም ለማመሰግነው የአእምሮ ጉዳት ስለሚደርሰን በውጭ ሀገር ያለን ምን እንደሚያስፈልገን እየተመካከር በልጆቻችን ስም ጥሩ ነገር እየሰራን በእነሱ ስም አንድ እናት በቅርቡ ደውላ